አህመድ ግራኝ was no one ማንም ነው ከመሬት የተነሳ ሰው ራሱን ከፍ እያደረገ ማለት በሚሊተሪ ራሱን ከፍ እያደረገ አግብቶ በጋብቻ አጠንክሮ ከዛ ሶማሌ አፋርና አይስማሙም ነበር እኛ እኮ ሙስሊም ነን ብሎ አንድነታቸውን የሚያመጣው ነገር ፈጥሮ አንድ አድርጓቸው ከዛ በኋላ ነው ለዘመናት ሲደበሩ ማለት የሰሜን ኢትዮጵያ የአቢሲኒያ የክርስቲያን ሃይላንድ ነገስታቶች ክርስቲያን ነገስታቶች እና እንደዚሁም ነዘር ያዕቆብ ምናምን ከአክሱም ጊዜ ጀምሮ የሳውዞቹን የሱልጣኔቶቹን የሃዲያ ምናምን ብዙ ናቸው ወጥቷል የወላይታ የሃዲያ ምናምን ይደበሩባቸው ነበር በጦር ማለት ነው በቃ ይደበሩባቸዋል ወርዱ መተው ሳክ ዳርገው አቃጥለው ምናምን መስጊድን የፈለጉትን ነገር አቃጥለው ያው በዚህ ሰዓት የሚደረግ ነው እንዳልኳችሁ አቃጥለው ምናምን ግብር አስከበሮች ነው የሚሄዱት እነዘር ያዕቆብ አምደጽዮን ደግሞ አለ አምደጽዮን ይዝም በቃ ታፕ ያለው ጀነራል እሱ ነው በኢትዮጵያ ታሪክ በኔ መላምትና እንደዚህ አይነት ሰዎች የሚያደርጉትን ነገር እያያደገ ሰው ነው ወጥቷል በታሪክ በቃ ሲነሳ የክርስቲያን ነገስታቶች ያደረጉትን ነገር ነው አፕል ያደረገው አምጥቶ ቤተክርስቲያን ማቃጠል መግደል ስልጣኑን ሰዎችን ክርስቲያን ማድረግ ይሄንን for thousands of years በጣም ወዳቸው ነገስታቶች ሲያደርጉት የነበረው ነገር ነው በእነሱ ላይ ታዲያ እስኪሆነ ጊዜ ድረስ አህመድ ግራኝ መጥፎ ሰው ነው ምናምን ይሆነ ሳለ ሳይ ምንም የተለየ ነገር የለውም ተርተኛል ኦኬ ኢትዮጵያ ክርስቲያን ነገስታቶች ይሄን ሲያደርጉ ነበር ኦኬ ስለዚህ ይሄ ነገር ከቤተ ክርስቲያን አንፃር ነው ማለት ነው አልኩኝ ከቤተ ክርስቲያን አንፃር ይሄ ሰውዬ መጥፎ አውሬ ሰው ነው ጥሩ ሰው ሊሆን አይችልም ለምን ቤተ ክርስቲያን ሲያሳድግ ሂሮ ነው እሱ እና የኔም ሂሮ ነው ወጥቷል ከአዳ ላይ መጣ ነው ሲበደሉ ለዘመናት የቆዩ ሰዎችን ነፃ ያወጣ ሰው ነው ከዛም በኋላ ደግሞ በተለይ መጀመሪያ በኋላዎች ላይ አሁን ደብረ ሊባኖስ ላይ ነው ብዙ እልቂት የተፈጸመው ከዛ በኋላ ያሉ የጣና ገዳሞች ላይ አሁን ለምሳሌ እንዳይቃጠሉ just tribute ከፍለው እንዲተው የተዋቸው አሉ ገብቷል ግብር ከፍለው ያ ወታደሮችሽ አይሰሙም ዋናው ዓላማው የሃይማኖት አይደለም ትሬድ ሩቱን መቆጣጠር በዜላ በኩል የሚወጣውን ትሬዱን ንግዱን መቆጣጠር ነው እዛ አካባቢ ላይ ግን ለወታደሩ ምን ነግሪው የሃይማኖት ጦርነት እንደሆነ ስለሆነ አይሰማሽም ወታደሮች የዛኔ አይደለም አሁን አይታዘዝም ሞር ወታደሮች አስቸጋሪ ነው በመሃል የሚደፈር አለ ሁሉም ዓላማ ያለው አይደለም ምናምን እና በእንደሱ የታጋጣሚዎች በጣም ብዙዎች ቢታረዱ እስኪ በማለት ክርስቲያኖችን ግብር ከፍላችሁ ምናምን ጂሃድ አውጇል ምናምን ብሎ የተወበት ሞመንቶችም አሉ አርዷቸዋል ጨፍጭፍ አደረጋቸው ምናምን ተብሎ ይነገራል ታሪክ እና የዛኔ መሳሪያ ሁሉም እጅ ላይ ያለ በጎራዴ ነው የምትዋጋው እና ላይ ጨፈጭፍ ነው ተርተሽኛ